እና ኦልሬዲ ጸቤን አስተካክያለሁ ጊዜ ስለሌለኝ እየሮጥኩኝ ስለሆነ ቪዲዮ የቀረጽኩኝ መስራት አልቻልኩም እና ፊቴን ታጥቤያለሁ። ካፌ ምናምን ነገር እንስራ። ጸቤን ይመስላል እና በቃ ለባብሻለሁ ምናምን እንደምታዩት ፉል አውትፊት ካሳያችኋለሁ እና ረጅም ጊዜ ስለሆነ ቪዲዮ ከቀረጽኩኝ ግራ የገባኝ ነው ምንም ማወራው ነገር ማለት ነው። ግን በቃ እንዘጋጃትና እንውጣ። ሰው እዚህ ጋር ይሻላል ብዬ ለእናንተም ለመቅረጽ ለእኔም በደንብ ብርሃን እየነካኝ ፊቴን ለመስራት እንዲመቸኝ እዚህ ጋር መጥቻለሁ። እዚህ ጋር ሞይስቸራይዘር እቀባለሁ። ይህ ሞይስቸራይዘር መጠቀም ከጀመርኩኝ ጊዜ ምን ያህል ፊቴ ለውጥ እንዳለው የሀብ ነው አይዲያ እና በጣም በደንብ ነው የምቀባው። በደንብ ማለት ነው። በጣም የሚዘገለግ የሚዘጋ ነገር ነው፣ ግን በጣም ለፊት የሚስማማው ነው። እዚህ ጋር መስታወቴ አለች። አሶልዌስ ደግሞ ባዝሊን ለከንፈር በጣም ነው ከንፈር የሚደርቀው። አሁን ቀርሳት ስለምትንቅልፍ የተነሳት በጣም እንትን ሆኛለሁ። ይገርማችኋል ኩሌቺ ናት የቀረችው። ከኢትዮጵያ የመጣሁኝ ጊዜ ይዣት የመጣሁኝ እዚህ ጋር ባይሻለኛል ስልኬ ላይ እያየሁኝ መኳል በጣም ነው የሚከብደኝ። እኔ ስኩል ከጫፍ ነው የምጀምረው ሁሌ ብዙም ከፊት ለፊት ስለማልፈልግ እና I'm really excited ኢትዮጵያ ለመሄድ በጣም በሚያስቅ ሁኔታ ከ4 ወር በፊት ነው ምናምን ነገር ሄጄ ነበረ፣ ግን ታይም አላገኘውም ነበር ብዙ ነገሮችን አድርጎ ለመምጣት። አሁን ግን እንግዲህ እግዚአብሔር ያው ፈቅዶ ተመልሼ ልሄድ ነው እና ላይክ በጣም ብዙ ማደርጋቸው ነገሮች እንዳሉ እርግጠኛ ነኝ። በጣም ብዙ እና እናንተም ደግሞ ማለት ነው ሳረገው ማየት የምትፈልጉት ነገር ካለ እንደሄደው እንዳየው የምትፈልጉት ነገር ካለ ቦታ ምግብ ቤትም ሊሆን ይችላል ምንም ኤኒቲንግ ንገሪኝ፣ አደርገዋለሁ። ፕሮባብሊ I'm gonna challenge to myself እና ንገሪኝ ብቻ ማየት የምትፈልጉትን ነገር። so it will be more content in ኢትዮጵያ ማለት ነው። ኩል የአይኔ ኩል ራሱ ምን ያህል እንደቀረችው ኢትዮጵያ ነው የምገዛው ብዬ። ቡኒ ኩል እዚህ የለም፣ ቴክኒካሊ የለም በሚባል ደረጃ የለም ማለት ያሉት ቡኒ ኩሎች ምንም በስም አይሉት። ጥቁር ኩሎች ደግሞ ይቀልጣሉ። ይሄን ነው በቃ ያገኘሁት። በቃ እኔ ኩል ደስ የሚለው የኢትዮጵያ ነው። ከዛ አሶልዌስ ደግሞ ማስካራ ኩል እያነካው በቃ በጣም የሚጨማልቅ ከእንቅልፌ ማለት ነው። በጣም ለሊት ነው የተነሳሁት። መንገድ ሀሳብ ሆኖብኝ ይሁን ምን ይሁን አላውቅም እና ከተነሳሁኝ በኋላ ለመተኛት በቃ እምቢ አለኝ ማለት ነው። እና በቃ ቁጭ ብዬ ዩቲዩብ እያየሁኝ ምናምን ከዛ መልሶ መጣ ማለት ነው። መነሳት ካለብኝ ሰዓት 1 ሰዓት ቀደም ብሎ እንቅልፍ መልሶ መጣና የተኛኋት እንቅልፍ ከዛ በኋላ ባልተኛ ይሻል ነበር። እግዚአብሔርን የዋሰን ያጀዘበኝ ጅዝ ብነርገኝ እንግዲህ ጨርሻለሁኝ። ሜካፔ ቻፕስቲክ አድርግ እንዳይቀርብኝ አንኮምፎርታብል ነው የሚያደርገኝ። ዛሬ ትራቭል ዴይ ስለሆነ በተቻለ መጠን የሆነ ቀሚስም ያደረኩት ለዛ ነው፣ ኮንፈርት ስለሚሰጠኝ ፐርሰናሊ ስለምተኛ እዛ ውስጥ። የሌሊት ፍላይት ነው። እንትኑን ስነግራችሁ ላይክ ትራቨል ፕላኑ አሁን ያለሁበት ከተማ የኔ የምኖርበት ከተማ ከዋናው ከተማ ኦልሞስት ወደ 300 ምናምን ኪሎ ሜትር ነውና ወደዛ መሄድ አለብን። ምክንያቱም ኢትዮጵያ ኤርላይን ዳይሬክት ፍላይት ያለው ከዛ ስለሆነ ማለት ነው። ለዛ እንደዛ ነው የምናደርገው። እዛ መሄድ ይኖርብናል። 3 ሻንጣ ነው ያለኝ፣ 2 የሚገባ ካቢን ባግ፣ አንድ ደግሞ ካቢን ባግ ሳይሆን ቼክን ባግ 2 ቼክን ባግ እና ከዛ ደግሞ አንድ ደግሞ ካቢን ባግ አለኝ ማለት ነው። እና በቃ በጣም ብዙ ዕቃ ነው ያለኝ። ጌታ ሆይ በቃ ነው ያረው ነው እንዴት ጌታ በጣም ይጨነቀኝ። በጣም ብዙ ዕቃ ነው ያለኝ እና ይዤ የምመጣው በጣም ብዙ ዕቃ ስላለ ሆፕፉሊ እዛ እንደሚያሳልፉልኝ። ምክንያቱም ብቻ አይ ዶንት ኖ እንዴት እንደማሳልፈው አላውቅም። ብቻ መክፈልም አለብሽ ካሉኝ እንግዲህ እዛው መቀነሴ ነው እንጂ አልከፍልም። ወደ ዋርሳው ነው የምንሄደው።
ያው ፕሮባብሊ ፖላንድ የምታውቁ ሰዎች ዋርሳውን ታውቁታላችሁ። ለዛ ዋርሳው እንሄዳለን። ከዛ ከዋርሳዋ ደግሞ ዳይሬክት ፍላይት ወደ ኢትዮጵያ ማለት ነው። ኦስትሪያ ትራንዚት አለን፣ ግን አንወርድም፣ ፕሌን ውስጥ ነው የምንሆነው እና በቃ እንደዛ ነው የሚሆነው። ኤክሳይትድ በጣም ኤክሳይትድ ደግሞ ያደረገኝ እኔ እንትን አልወድም፣ ፕሌን አልወድም። በጣም ነው የሚያመኝ ተነስቶ እስከሚያርፍበት ሰዓት ድረስ ማለት ነው። እና በጣም ነው የሚያስጠላኝ በጣም እና ኤክሳይትድ ያደረገኝ ነገር ያላችሁ ስፔሻል ሚል ነው ሪኩዌስት ያደረግኩት እና ሆፕፉሊ ዜር ዊል ቢ እንጀራ ምግብ ማለት ነው። እኔ ፕሌን ውስጥ እንጀራ በበላ ከሆነ አይ ዊል ቢ በጣም አምዝድ። ምክንያቱም ኢትስ ዊርድ ሁሌም የፕሌን ምግብ ኢትስ ሶ ዊርድ በጣም የሚያስጠላው እና በቃ see you guys out there። ሻንጣችንን ማውጣት አለብን ምናምን ሶ ያ ሰብስክራይብ ደግሞ አድርጉ። ሶ ጋይስ እዚህ ጋር በቃ ወጣን። በጣም ቸኩላ ስለነበረ ሻንጣዬን ሳወርድ መቅረጽ አለብኩት። ከነገር ደግሞ 3ኛ ፎቅ ላይ ነው የምኖረው የነበረው እና ሻንጣዬን ከ3ኛ ፎቅ ሳወርድ ቪዲዮ መቅረጽ በጣም ነበረ የሚከብደውና ጀስት በቃ ዝም ብለን ወጣን ምናምን ነገር እና እዚህ ጋር በጣም አይወዝ ኤክሳይትድ ኢትዮጵያ ልሄድ ነው። በጣም ደስ ብሎኝ ነበረ። እንብላ ቁርስ። ቁርስ ለመብላት ጊዜ አላገኘውም። ሻንጣዬን ይዩት እና ሻንጣ ተሸክሞ ለመምጣት በጣም ተሯርጠን የወጣ ነው ማለት ነው። እና ስወጣ እርጎ እና ስትሮበሪ ቢት ነበረ። በጣም ነው ጥሩ። ሶ ጋይስ ትሬን ውስጥ ገብቻለሁ። ወስፔን ያሳየኋችሁን ሻንጣ ትሬን ውስጥ ማስገባት ማለት ነው እና ምንም መቅረጽ አልቻልኩም ነበረ። ስንት ሰዓት ላይ መቅረጽ ኢንሴን እና ኤኒዌይስ ግን ገብቻለሁ። ትሬን ውስጥ ወደ ዋርሳው እየሄድን ነው። ሀገራችንን ጌታ በደሙ ሸፈነልን። በሰላም ያገናኘን ዋርሳው። ምንም የተለየ ነገር የለውም። የትራቭል በትሬን መሄድ ይመቸኛል ኮንፈርቱ በፕሌን ከመሄድ ግን ስቲል የ3 ሰዓት ምናምን መንገድ ስለሆነ በጣም ነው የሚያሰለቸው። ይሄ ግን ያው ዊ ዊል ትራይ ቱ ኢንጆይ ምናምን። ደግሞ ከነገና ሄድሴት ደግሞ ረስቸው ነው የመጣሁት which is በጣም annoying። ኢትዮጵያ ራሱ ምን እንደምሆን አላውቅም፣ ግን እንትን ስላለ ፓድ ያለና በሱ ሰርቫይቭ አደርጋለሁ ብዬ አስባለሁ። ግን እንደ ሄድሴት አይሆንም። ኤኒዌይስ ግን በቃ እንትን ብያለሁ፣ ትሬን ገብቻለሁ። ዋናው እንትን ይሄ ነው። ዋናው በቃ ይሄ ፔኑ ይሄ ነው። ሆፕፉሊ ዋርሳው ከገባሁ በኋላ የሚቀበል ሰው ይኖራል። ከዛ እነሱ ድራይቭ ካረጉን ወደ ስቴሽን አይሚን ወደ ትሬን ስቴሽን ማለት ነው። እና እንትን የለም የሚያስጨንቅ ነገር የለም። ግን ሻንጣ መሸከም ማውረድ ማውጣት በጣም ነው የሚያስጠላኝ። ሶ ፋይናሊ ዋርሳው ደርሰናል። ኦ ማይ ጋድ እቃዬ ማለት ነው በቃ የሆነ አይሮን ነው ሰው ባይኖር አብሮኝ ማብድ ነው ይመስለኝ። ብቻዬን አንድ ለማድረገው አልነበረም እና ኦልሞስት ከ30 ኪሎ በላይ ስለሆነ ያዝኩት ነገር 30 ኪሎ ላይ ነው እንዴ ከ60 ኪሎ በላይ እና በጣም ፔን ነው። ከነገር ደግሞ በጣም ደግሞ እንድናደድ እና በጣም በራሴ ልበሳጭ ያደረገኝ ቅድም ነግሬያቸዋለሁ ኤርፎን ረሳሁት ብዬ። አሁን ደግሞ ቻርጀር ረስቼዋለሁ። የኔን ያዝኩኝ መስሎኝ የሌላ ነገር ቻርጀር ነው ይዤ የመጣሁት። ኤኒዌይስ በጣም አኖይንግ እና ግን እግዚአብሔር ይመስገን ሰው አገኘልኝ ሌላ ቻርጀር እና ይዘውልኝ የመጡ ነው። በጣም የሚያስጠላ ነገር እሑድ ስለሆነ ዛሬ ሾፖች ዝጎች ናቸው። በቃ ምንም ሾፕ ክፍት የለም እና ለመግዛት በጣም ነበረ የሚከብደኝ የነበረው። ግን እግዚአብሔር ይመስገን ሰው አገኘሁኝ። እንግዲህ ያው እየተፋለጥን ኢትዮጵያ ለመምጣት የሚከፈለው መስዋዕትነት እግዚአብሔርን በጣም ነው የሚያደክመው እና ያና አሁን ማክዶናልድ ገብተናል ምሳ ለመብላት። በጣም ኒራበኝ ቁርስም ያው አይታችሁኛል፣ እርጎ በፍሩት ስበላ በጣም ኒራበኝ እና በቃ እንብላ እና ትንሽ እንመለስ ወደ ቀልባችን ደግሞ።
አልወድም። ጋይስ ምንም ነገር መቅረጽ አልቻልኩም። በነገራችን ላይ በስመ አብ በቃ ኪሎዬ ማለት ነው በጣም ብዙ ነው እና በቃ ማለት ከማለፍ ካለበት ኪሎ ራሱ በቃ በጣም ነው ያለፈው እና ኤክስትራ ሊያስከፍሉኝ ነው እና ኤክስትራ ልከፍል ነው ቴክኒክሊ ግን እሱ አይደለም ፕሮብሌሙ። በቃ በጣም ነው የደከመኝ፣ በጣም ነው የሰለቸኝ። በኢየሱስ ስም የአሁኑ ትራቭል በጣም ከባድ ነው የሆነው። እንደዚህ ብዙ እቃ ይኖረኛል ብዬ አላሰብኩም ነበርና በጣም አዛ ነው ስማ። ኤኒዌይስ ግን ጀስት ዝም ብዬ አፕዴት ላድርጋችሁ ብዬ ነው። ኦልሬዲ ኤርፖርት ደርሻለሁ። ሆላንድ ቾፒን ኤርፖርት ይህንን ነው ይመስለው ዋርሳው እና በቃ ልግባ ቼኪን አድርጌያለሁ ኦልሬዲ። ግን ሻንጣዬን አስለክቼ የሚከፈለውን ከፍዬ ማሳለፍ ይኖርብኛል እና በቃ እንደዛ ነው የማደርገው። ከዚህ ሌላ አማራጭ የለኝም እና በቃ ጨንቆኛል። ግን በቃ ውስጤ በቃ ፈርቷል። በጣም ነው ትራቨል ማድረግ የምፈራው ማለት ነው እና በቃ ያስፈራኛል። ልክ የሆነ ይሄ ሰዓት ላይ ይጨነቃል ውስጤ። የሆነ በቃ የሆነ ነገር ሀፕን የሚያደርግ ነው የሚመስለኝ። ይሄስ ግን በቃ እግዚአብሔር ያውቃል፣ ከልኩ አያልፍም። ሶ ጋይስ አይ ፋይናሊ ዲድ ኢት። ሻንጣዬ ገብቷል ምንም ሳልከፍል። አይ ዋዝ ዊሊንግ ለመክፈል አፓረንትሊ ግን እንትን አለፈልኝ። የመጀመሪያ ያስለካውበት ቦታ ላይ አለ። መጀመሪያ ይላችሁ ቆይ ምን ሀፕ እንዳደረገ እንገራችሁ። ሄድኩኝ ቼኪንግ ዴስክ ላይ ከዛ ኪሎዬን አስለካሁኝ ማለት ነው። then the first luggage was ስንት ነው 28 ነበረ 28 ኪሎ። ከዛ ሁለተኛው ሻንጣ ደግሞ 26 ኪሎ እንደዛ ነገር ሆነ ማለት ነው። which is ስንት ኪሎ ጨምሯል? ወደ 8 ኪሎ ኤክስትራ አለው ማለት ነው። ከዛ ደግሞ ፎሎሚ ደግሞ አለችኝ። ፎሎሚዋ ሺ ሰፖስት ቱ ቢ 7 ኪሎ ግን እኔ ያስኩት 11 ኪሎ። ከዛ ወዝ በጣም ኤክስትሪም ከእንትኑና ኦኬ በቃ የ10 ኪሎውን እንትን መክፈል አለብሽ አለና ካልኩሌት አድርገን ምናምን 300 የዚህን ሀገር ዝሎት ገንዘብ ትከፍያለሽ አለኝ ማለት ነው። በዩሮ ወደ 70 ዩሮ ነገር ነው። ከዛ በኋላ ኦኬ አሰብኩኝና ኦኬ እሺ በቃ እንትን ነው የማደርገው አልኩት። መጣሁኝ ሪዲዩስ አድርጌ እመጣለሁ፣ ኪሎ ቀንሽ እመጣለሁ ስለዚህ ኦኬ አለና እንትን አለ ለቀቀኝ። ተመለስኩኝና እኔ በቃ ሀሳቤ ምንድነው ሌላ ሰው ጋር ሌላኛው ደግሞ ይሄ ቼኪንግ ዴስክ ላይ ያለ ሰው ሄጄ ማናገር ነበረ አይዲያዬ ማለት ነው። ከዛ በቃ እንደዛ አደረኩኝና ትንሽ ቆይቼ ሄጄ ሌላኛው ጋር ቆምኩኝ ማለት ነው። ከዛ እሱ በጣም ናይስ ነበረና ሳስለካ ሁለቱንም ኬጂዎች ዴር በጣም ከሊሚታቸው በጣም እየጨመረ ነው፣ ግን ኔክስት ታይም አስተካክለሽ ነው እሺ ምናምን ነገር ብሎ አሳለፈልኝ ማለት ነው። አይ ዋዝ በጣም በቃ ማይ ጋድ እያልኩኝ ነበረ። በጣም ነበር ደስ ያለኝ። ጊዜን በየስም 300 ዝሎቲ እና ተረፍኩኝ። ደግሞ 300 ዝሎቲ ማለት በኢትዮጵያ እንግዲህ ወደ 10,000 ምናምን ብር ማለት ነው። እና በጣም ደብሮኝ ነበረ ያን ያህል አማውንት ልከፍል ነው ብዬ ግን ተገላገልኩኝ እና ደስ ይሉኛል። እንኳን ደስ አይለኝ እና ብቻ አሁን ግን አንድ ሰዓት ነገር አለኝ ጌቱ የሚከፈትበት የፕሌኑ። ለዛ እሱ እየጠበቅኩኝ ነው እና it's just a happy news። ቅድም በጣም ደብሮኝ ነበር። አይ ቲንክ ድካሜ ከሱ ጋር የተያያዘ ነበር። አሁን ግን ለቆኛል ለድካሜ እና በቃ ደስ ብሎኛል። እግዚአብሔር ይመስገን። እንግዲህ ጌታ ሳለፈኝ የሆነች ገላገለኝ እና በቃ እስቲ ደግሞ ፕሌን ውስጥ ደግሞ እንገባለን፣ እንተኛለን። ደክሞኛል፣ በጣም ነው የደከመኝ እና በቃ see you there። ፋይናሊ we made it። የት ነው ያለነው? ስንት አይነት ፊልም ሰርቼ እንዳለፍኩ እዚህ እንደደረስኩኝ ነው የማውቀው። ኤኒዌይስ ግን እዚህ ቦታ መቅረጽ ስለማልፈልግ I just want to film this part ከኢቲ ጋር
እና ፍቅር ገብቻለሁ። ኢትዮጵያ መጣሁልሽ። ቅድም አሳያችኋለሁ ብዬ ረሳሁት። ቀሚስ ነው ያደረኩት። ለማንኛውም ግን ሰብስክራይብ አድርጉ። በጣም ኤክሳይትድ ማለት ነው። ሰው በቃ እዚህ ጋር ቁጭ አልኩኝ ምናምን ራሴን ኮምፎርታብል ለማድረግ እየሞከርኩኝ ነበረ በተሻለኝ መጠን። ምክንያቱም ሌሊቱን ሙሉ ነው ፍላይቱ እና መተኛት አለብኝ። እንዳልኳችሁ ደግሞ እኔ ትራቨል በጣም ነው የሚያስጨንቀኝ እና በቃ በብሊ የሆነ ፊልም እየፈለኩኝ ነበረ ማየው። በቃ የሆነ ሆሚ ፊሊንግ የሚሰጠኝ ፊልም ማለት ነው እና ይሄ ላላላንድ ነው መሰለኝ የሚባለው ፊልም ሪሳራ ነው። ብቻ እሱን አገኘሁትና ወዝግድ ፈታ እያደረገኝ ነበረ እና ቬና እስክንደርስ ደግሞ እንደዚህ ባዶ ነበር ወንበሮቹ፣ ላይክ ሊትራሊ ማንም አልነበረም። ቬና ግን ከትራንዚቱ በኋላ ግጥም ነበረ ያለው። በቃ ፉል ስት ሆኖ ነበረ ስንሄድ የነበረው። እዚህ ጋር ከ1-2 ሰዓት በኋላ ሜቢ አይ ዶንት ኖ ከስንት ሰዓት በኋላ እንደሆነ ብቻ እራት መጣ እና ትዝ ካላችሁ ስፔሻል ሚል ሪኩዌስት አድርጌ ነበረ እና አይ ዋዝ ኤክስፔክቲንግ ሰምቲንግ እንጀራ እና እዚህ ጋር የመጣው ነገር በጣም ነበር አሜዝድ ያደረገኝ እና ከንግድ በጣም ነበር ያስኮረፈኝ። በጣም ነበር የከፋኝ ጌታን። ምክንያቱም ትኬት ስቆርጥ ዶሮ ነው የሚሆንልሽ ምናምን በላይ ነበር። ላይክ ዶሮ ወጥ ነው የሚሆነው እንዴ ምናምን እያልኩኝ ነበር እና ስፔሻል ሚል ስለነበረ አይ ዋዝ ኤክስፔክቲንግ ስፔሻል የሆነ ምግብ ዊች ኢዝ እንጀራ ለኢትዮጵያዊ። ኤኒዌይስ ግን እንጀራ አልነበረም። ሊትራሊ በእንትን የተቀቀለ በውሃ የተቀቀለ ቺክን ነበረ። ላይ ጨውና ቁንዶ በርበሬ የነበረበት ተመራብ ይሻላል ብዬ ዝም ብዬ በላሁት። ከዛ ግን ፍሩት ነበረው። ፍሩቱ ግን በጣም ይጣፍጥ ነበረ። ወይን፣ ዋተርሜሎን፣ ፓይናፕል ምናምን ነበረ። ይጣፍጥ ነበረ። እነሱን እንኳን ጨርግድ አድርጌ የበላሁት። ገብተናል። በኢየሱስ እንዴት እንደደከመኝ ስግስ ጨርሻለሁኝ። ሻንጣዬ አልፏል አለች እዚህ ጋር። እግዚአብሔር ይመስገን። በጣም ፈርቼ ነበረ ማለት ይሄ እንዴት ነው በቃ የያዝኳቸው ነገሮች እንትን የሚያስይዙ ነበሩ እና ይይዙኛል ብዬ ፈርቼ ነበረ፣ ግን ምንም አላሉኝም። ዝም ብዬ ነው ያለሁት። እግዚአብሔር ይመስገን። ፋይናሊ ዊ አር ሆም።
ማዘርን እየጠበቅኳት ነው እና በቃ ገብተናል ማለት ነው ኢትዮጵያ። ሶ በቃ ባይ ልላችሁ ነው። የዛሬው ቪዲዮ እንደተመቻችሁ አልጠራጠርም። ጀስት ራንደም ትራቨል ብሎግ ቢሆንም ትወዱታላችሁ እያስባለሁ። ከዚህ በኋላ ፕሮባብሊ ማመን ነው ማገኛት ቀድሜ፣ ሌሎቹ ስራ ክላስ ምናምን ያሉት ሶ ፕሮባብሊ ሲመለሱ ነው ማገኛቸው። እንዴት እንደሚሆን ግን ከ3 ወር በፊት እዚህ ስለነበርኩኝ መጣሽብን ነው የሚሉኝ እና የተለየ ነገር አይኖርም፣ ለዛ ሪያክሽን አይኖራቸውም እና በቃ ግን መምጣቴ ላልቀረ ነገር እዚህ እንሰራላችሁ ማየት የምፈልገው ቪዲዮ ምናምን ካለ ንገሩኝ፣ ኮሜንት ሴክሽን ላይ ሰራላችኋለሁ።